ተዋበች የቴዎድሮስ አይን ሰለሞናዊውን ሥርወ መንግሥት ያናወጠው ጥልቅ የፍቅር ታሪክ። አፄ ቴዎድሮስ ስንል ወደ አእምሯችን የሚመጣው መቅደላ፣ መድፍና ጦርነት ብቻ ነው። ነገር ግን ከብረት የጠነከረ የዚህ ንጉሥ ልብ ውስጥ አንዲት አለዝባ የምታለዝበው እንደ ሰም የምታቀልጠው ሴት ነበረች። እሷም የካሳ የቴዎድሮስ አይንና ሰላም እቴጌ ተዋበች ትባላለች። ብዙዎቹ ስለ ቴዎድሮስ ጀግንነት ይተርካሉ። ዛሬ ግን የምንተርከው ንጉሥን ንጉሥ ስላደረገችው እሱም ስላመለካት ሴትና በመጨረሻም ቴዎድሮስን ክፉኛ ስለሰበረው አሳዛኝ ሞቷ ነው። ይህ ከታሪክ መጻሕፍት ማህደር የወጣ እውነተኛ የፍቅር ድራማ ነው። ታሪኩ የሚጀምረው ኢትዮጵያ በመሳፍንት ዘመን በግርግርና በጦርነት በምትታመስበት ወቅት ነው። ያኔ ካሳ ወይም ቴዎድሮስ በጎጃምና በጎንደር ጫካዎች የሚሽከረከር ሽፍታ ተብሎ የሚጠራ ወጣት ነበር። በወቅቱ ሀገሪቱን በበላይነት ይመሩ የነበሩት እቴጌ መነን ይህንን እሳት የሆነ ወጣት ለማለዘብና ለመቆጣጠር አንድ ስልት ዘየዱ። እሱም የልጅ ልጃቸውን ተዋበች አሊን ለካሳ በጋብቻ መስጠት ነበር። ተዋበች ያኔ ገና በወጣትነት እድሜዋ ላይ ያለች በውበቷና በብልሃቷ የምትታወቅ የቆንጆች ቆንጆ ነበረች። ጋብቻው ለፖለቲካ የተደረገ ቢሆንም ካሳና ተዋበች ግን ገና በአይነ ርግብ ሲተያዩ ነበር በፍቅር የወደቁት። ተዋበች ለካስ ተራ ሚስት አልነበረችም። ካሳ በጫካ ውስጥ ሽፍታ እየተባለ ሲሰደድ፣ ተዋበች ግን በጆሮ እንዲህ ትለው ነበር፣ አንተ ሽፍታ አይደለህም፣ አንተ የኢትዮጵያ ንጉሠ ነገሥት ነህ። ይህ የእሷ ንግግር በካሳ ውስጥ ጥልቅ ወኔ ፈጠረ። ተዋበች የካሳ የልብ አጋርና አማካሪ ሆነች። በጦር ሜዳ ውሎ ደክሞት ሲመጣ ትጥቁን የምትፈታለት እግሩን አጥባ የምታሳርፈው እርሷ ነበረች። ካሳም ስለ ተዋበች ፍቅር ሲል ብቻ ተራራዎችን ይንዳል፣ ምሽጎችን ይሰብር ጀመር። ተዋበች ከፈቀደች ማንንም አልክድም እያለ ለፍቅሩ ያለውን ታማኝነት ይገልጽ ነበር። ካሳ በ1847 ዓ.ም አፄ ቴዎድሮስ ተብሎ ሲነግስ ተዋበችም የእቴጌነት ዘውድ ጫነች። በቤተ መንግስቱ ውስጥ ካሉ ወሬኞችና ሴረኞች ቴዎድሮስን የምትጠብቀው እሷ ነበረች። ቴዎድሮስ በቁጣው ጊዜ የሚሰማው የእሷን ድምፅ ብቻ ነበር። እሷ ካለች የቴዎድሮስ ፊት ይበራል፣ ካልበላች አይበላም፣ ካልተኛች አይተኛም። የታሪክ ጽሑፎች እንደሚሉት ቴዎድሮስ ተዋበችን ሲያያት ልክ እንደ ሕፃን ልጅ ይረጋጋ ነበር። የሁለቱ ፍቅር በኢትዮጵያ ምድር እንደ ገነት ተምሳሌት ይታይ ነበር። ነገር ግን ይህ ደስታ ለዘለቄታው አልቆየም። ታኅሳስ 1850 ዓ.ም ተዋበች በድንገት በህመም አረፈች። የቴዎድሮስ ዓለም በላዩ ላይ ተደፋ። ንጉሡ የፍቅረኛውን አስክሬን ይዞ ተዋበች አትሞችም እያለ ለቀናት ሲያለቅስ ከረመ። ተዋበች የኔ አይን ነበረች፣ አሁን ግን ታወርኩ ብሎ ጮኸ። ተዋበች ከሞተች በኋላ ቴዎድሮስ ያረጋ ያለው ባህሪው ጠፋ። ከሞቷ በኋላ ነበር ንጉሡ ወደ ጭካኔና ወደ ቁጣ ያዘነበለው። ብዙዎቹ እንደሚሉት ቴዎድሮስን መቅደላ ላይ እስከ መውደቅ ያደረሰው ትልቁ ምክንያት የተዋበች በሞት መለየት ነበር። ፍቅር ንጉሡን ፈጠረ፣ ፍቅር ንጉሡን ሰበረ። የአፄ ቴዎድሮስና የእቴጌ ተዋበች ታሪክ ከጀግንነት በስተጀርባ ያለ የልብ ስብራት ያሳየናል። በአገር ውስጥም በውጭም ያላችሁ ወገኖቼ ፍቅር ዋጋው የሚታወቀው ሲጠፋ ነው። ይህንን አሳዛኝ ታሪክ ለጓደኞቻችሁ በሼር አጋሯቸው። እናንተስ የቴዎድሮስን ባህሪ የቀየረው የተዋበች ሞት ነው ብላችሁ ታምናላችሁ? ቪዲዮውን ከወደዳችሁት ላይክ፣ ድጋሚ እንድንገናኝ ከፈለጋችሁ ሰብስክራይብ በማድረግ አብሮነታችሁን ግለጹልኝ። መልካም ጊዜ